አምላካችን እግዚአብሔር ለዚህ ስላደረሰን ስሙ የተመሰገነ ይሁን። መርሃ ግብራችንን በጸሎት እንጀምራለን። ክቡር አባታችን ሊቀ ስልጣናት ቆሞስ አባ ሲራክ የመንበረ ጸባዖት ቅድስት ሥላሴ ካቴድራል ዋና አስተዳዳሪ ጉባኤውን በጸሎት ይከፍቱልናል። ሁላችሁም ለጸሎት ከመቀመጫችሁ ተነሱ። ዘማሪያን፣ አገልጋዮች፣ የበገና ተማሪዎች ተምራችሁ የተመረቃችሁ እንዲሁም ደግሞ በተለያዩ ሙያና ፊልድ ላይ የተሰማሩ የዜማ መሳሪያ በእኛ በክርስቲያኖችና በኦርቶዶክሳውያን ዘንድ ምን ያህል ቦታስ አለው? እሱም ብቻ አይደለም፣ እዚህ ምን ላይ ነው ያሉት? ይህንን አስመልክቶ ከተለያዩ ከሙዚቃ ባለሙያዎች አንጻር ከሕክምና ዛሬ በገናን ከፍ አድርገን የምንዘክርበት ዕለት ነው። አይነት የበገና ዝክር መርሃ ግብራት ራሱ መሳሪያውን መስሎ ይቀመጣል። ታዳሚው በገና በጣም የሚያረጋጋ የሚያሰክር እንድንደማመጥ የሚያደርግ የዜማ መሳሪያ ነው። ይሄንን ለኢትዮጵያ ቤተክርስቲያን የሰጠ አምላካችን እግዚአብሔር ስሙ የተመሰገነ ይሆንልን። የድምፅ ንዝረት ሲባል እንግዲህ እኛ የምናስበው በገናው ላይ የታሰሩት ቆዳዎች እነሱ ሲነዝሩ የሚፈጥሩት እና ድምፅ ብቻ ሳይሆን ቀለም፣ ኤሌክትሮማግኔቲክ የሚባለው በሙሉ በገና ለምንድን ነው መጠበቅ ያለ? በኋላ በር ነው የመጣሁበት። ብዙዎቻችሁ በፊት በር ነው፣ እኔ በኋላ በር። ልንገራችሁ፣ ዘርዓ ያዕቆብ የሚባለው ፈላስፋ የ17ኛው ክፍለ ዘመን ፈላስፋ ብዙ ፈረንጆች ኢትዮጵያዊ አይደለም ብለው ይጠራጠሩታል። የኢትዮጵያ ቤተክርስቲያን ያን ያክል በጣም ነው ይረቃል ሀሳቡ ብላ የምትመካበት ሰው አይደለም። ከሱ የረቀቀ ሀሳብ ያቀረቡ ሌሎች ብዙ ሊቃውንት ስላሏት እነሱ ላይ እንኳን አይደርስም ብላ ነው እንደው የምትሟገተው። ግን ለፈረንጆቹ ደንቋቸዋል የዘርዓ ያዕቆብ ሀሳብ። ዘርዓ ያዕቆብን አንዱ የተጠራጠሩበት ምክንያት መጽሐፉን ስታነቡ ጉዳዩን ታገኙታላችሁ። ባዮግራፊ ቅርጽ ነው ያቀረበው መጽሐፉን። አንድ ቀን ስጓዝ ወደቅኩኝ ይላል። የሆነ ገደል ላይ የሄድኩኝ የመውደቅ አደጋ ገጠመኝ ይላል እና እግዚአብሔር በጥበቡ አተረፈኝ ይልና እንዲህ ብሎ ያበቃ ምንም እንትን አይደለም። ከዳንኩ በኋላ ሄጄ የወደቅኩበትን ገደል ለካሁት ይላል። ይለካና በሜትር ቁጭ አደርጋታል የወደቀባትን ቦታ ርቀት። ፈረንጅ እዚህ ጋር ይጠራጠራል። ይህችን አይነት በሜትር ቁጭ አድርጎ የመለካት ጉዳይ የኢትዮጵያውያን አገላለጽ አይደለም። ስለዚህ ይሄ ሰው ኢትዮጵያዊ አይደለም። ኢትዮጵያዊ ቢሆን ኖሮ አንዳች የሚያህል ገደል ላይ ወድቄ እግዚአብሔር በተአምራቱ አተረፈኝ ነው የሚለው። አንዳች ስንት ነው በሜትር? የትዬ ለሌ ምናምን የሚሉ ቃላት እናበዛ የለ? የትዬ ለሌ፣ አንዳች፣ ርህብ፣ ክንድ፣ እነዚህ በሙሉ መለኪያዎች ናቸው። ለእኛ አእምሯዊ ልኬት አላቸው። ኤግዛክት ግን ኳንቲፋይድ የሆነ ሜዥረብል የሆነ ደጋግመን ስንለካው ያንን ውጤት የሚያመጣ ውጤት ግን አይደለም። ያ አቅራብ ጉዳይ በገና ላይ በጣም ይንጸባረቃል። ሶስቱን ነገሮች ማለት ነው። ብዙ ሳይንሳዊ የሆኑትንም ስፒሪቹዋል የሆኑትንም ትምህርቶች ከዚህ በፊት የነበሩት እንግዶች ከዚህ በኋላ የሚኖሩት እንግዶች ስለሚናገሩ በጣም አጠር ያለች የአንድ ወጣት ታሪክ ነግራችኋለሁ። ከበገና ጋር የተያዘ በገና እንዴት ህይወቱን እንደቀየረ የሰማሁት የሚያስደንቀኝ ሁልጊዜም ከልጅነቴ ጀምሮ ስሰማ የነበረውን ነገር ነው ነግራችሁ። የዛሬ 7 ዓመት አካባቢ የ8ኛ ክፍል ተማሪ ያለ
ሰንበት ቤት ውስጥ አንዲት ሴት በገና ይዛ ትመጣለች። ፈርስት ታይም ነው በገና እዛ ክፍለ ሀገር ነው ቦታው የመጣው ለመጀመሪያ ጊዜ ነው በገና ያዩት። እነዛ ልጆች በጣም ተገረሙ፣ በጣም ተደነቁ። የመማር ፍላጎታቸው በጣም ጨመረ። ግን ያንን በገና ይዞ የመጣችው ይዛ ስለተመለሰች አፎርድ ማድረግ ይቻላል የሚልም ሀሳብ ስላልነበራቸው ከጓደኛው ጋር ተስፋ ቆርጠው ክራርን መሞከር ይጀምራሉ። እንደ በገና ቢሆን ኢማጅን እያደረግነው እንማር ነበር ሀሳባቸው። ለበገና የነበራቸው ፍቅር በጣም ከፍተኛ ስለነበር እግዚአብሔር ፈቅዶና ወዶ ደግሞ ወደዛ ሰንበት ቤት አንዲት የ5 ኪሎ ግቢ ተማሪ ለ9 ወር በገና ሰልጥና በገና ገዝታ ትመጣለች። ያ በጣም ታሪክ ቀያሪ ነበር። ክራሩን ወዲያው ትተው ክራር እንግዲህ ካላችሁ ይቅርታ አድርጉልኝ፣ ክራሩን ትተው ወዲያው ወደ በገና ይሄዳሉ። ሰልፍ ለርነር ናቸው እነዚህ ሁለት ጓደኛሞች። በገና በደንብ ደርድረው ሳይጨርሱ አንድ ቦታ ላይ በገና እንዲደርደሩ ይጋበዛሉ፣ መዝሙር እንዲዘምሩ። ያ የምነግራችሁ ወጣት ለመጀመሪያ ጊዜ ነው በገና የሚያቀርበው። በጣም ከእናንተ በላይ በጣም ብዙ ሰዎች ነበሩ። በአንድ ዩኒቨርሲቲ ግቢ ጉባኤ መርሃ ግብር ላይ ተገኝቶ ለመጀመሪያ ጊዜ አንድ ዝማሬ ያቀርባሉ እና ከዛ በኋላ ለበገና ያላቸው ፍቅር እየጨመረ በስሜታቸውም በገና ለምን አናስተምርም የሚል ሀሳብ መጣ። ሰንበት ቤቱን ጨቅጭቀው አንድ በገና አስገዙ። ከዛ 3 በገና ያላቸው እዛው ሀገር ውስጥ የተደበቁ ሰዎች ነበሩ። 3ቱንም ለምነው ወደ ሰንበት ቤቱ እንዲያመጡ አደረጉ። አንደኛው ጓደኛው ትንሽ ሻል ያለ ስልክ ነበረው። ስልኩን ሸጦ አንድ በገና ገዛ። በ5 በገናዎች እዛ ሰንበት ቤት ላይ በገና ማስተማር ጀመሩ እነዚህ ልጆች እና ይሄ ወጣት የመጀመሪያዎቹን ባች ተማሪዎች እንግዲህ መማሪያ ያደረጋቸው እንደነገረኝ ከሆነ በደንብ ስላልተማረ እነሱ ለማስተማር በየቀኑ እያነበበ ይመጣል። በየቀኑ እየደረደረ ማታ ራሱን እያስተማረ ነው እየሄደ እነሱ የሚያስተምረው። 8ኛ ክፍል ካለፈ በኋላ 9ኛ ክፍል ሲገባ የሃይስኩል ተማሪ ያለ የጠዋት ተማሪ ሲሆን የጠዋትና የማታ ፈረቃ ያው እንዳልኳቸው 5 በገና ነው። በጣም ብዙ ተማሪ ነው ያለው። ስለማይደርስ ተራ በተራ እያቀባብሏቸው ነው የሚያስተምሯቸው እና የጠዋትና የማታ ፈረቃ ከፈፍሏቸው ልጁ የሃይስኩል ተማሪ ነው። በሌሊት 12 ሰዓት ይሄዳል ከነ ዩኒፎርሙ ያስተምራቸዋል። ትምህርት ቤት ይገባል። ከሰዓት መጥቶ ከዋለ በኋላ የማታ ፈረቃ ያስተምራቸዋል። የከሰዓት ተማሪ ሲሆን መክሰሱን ሳይበላ ዩኒፎርሙን ሳይቀይር ወደ ቤተክርስቲያን ይሄድ ያስተምራቸዋል። እንዲህ እያሉ 5 ባቾችን አስመረቁ እና በጣም ከሚገርመኝ ንግግሩ አንጻር ሲያስተምር የመጀመሪያ የሚላቸው ነገር ካስተዋለው ነገር አንጻር የሚመዘገበው በገና መደርደር የሚፈልገው እናንተ ልክ እንደምታውቁት በገና በጣም የሚያጓጓ ብንለምደው ደስ የሚል ብንደረድረው በጣም ደስ የሚያሰኝ ነገር ነው። በጣም ብዙ ሰው መንገድ ላይ ይዘነው ስንሄድ ወይ ሲዛየ 3 አንድ ያስመታኝ ምናምን የሚል ሰው በጣም ብዙ ነው። መልመድ ፈልጋለሁ የሚለው በጣም ብዙ ነው። በዛው ልክ እዛ ሰንበት ቤት ውስጥ የሚመዘገቡት ተማሪዎች በጣም ብዙ ናቸው። ግን ከ70 ከመቶ ከተመዘገበ ተማሪ ውስጥ የሚመረቀው 10 ሁሌ የሚመረቀው 10 ነው እና ይህ ነገር ባስተዋለ ቁጥር የመጀመሪያዎቹን ተማሪዎች ሲመጡ የሚነግራቸው ነገር በገና ደርዳሪነት የራሱ የሆነ ፎርሙላ ይላቸዋል። በገና ደርዳሪነት ፍላጎት ፕላስ የእግዚአብሔር ምርጫ እዚህ ኳል ውስጥ በገና ደርዳሪ ነው። ስለዚህ ስለፈለግን ብቻ የምናደርገው ነገር በጣም ፓሽኔት ስለሆንን ብቻ በእርግጠኝነት ጀምራቸው ያቋረጣችሁ ሰዎች አጠፉ። ጣትን በጣም ያስቸግራል፣ ውሃ ይቋጥራል፣ በጣም ፔን አለው። በነገራችን ማስተማር ራሱ ፔን አለው። መታገስ በጣም ብዙ ነገር አለው እና የመጀመሪያዎቹ ትምህርቶች ክፍል ላይ በጣም ኤክሳይትድ እንድትሆኑ እንድትጓጉለት ያደርጋቸዋል። ልክ የጣት ማፍታቻ የሚባለው ክፍል ላይ ሲደርሱ ግን መሚ ተሰርቆባቸው። ስለዚህ የራሱ የሆነ ፐርሶናሊቲ ይጠይቃል፣ በጣም ፍቅር ይጠይቃል። ይሄ ነገሮች ሁሉ የበገና የትምህርትን ክፍል ተያይዞ በጣም የሚገርማችሁ የክርስትናን መንገድ የሚያሳይ ነው። ብዙ ተስፋ ያልቆረጡ ሰዎች እንዳይቆርጡ ያደረጋቸው ሰዎች ሳይኮሎጂካሊ በጣም የታከሙ ሰዎች እንደሰማችሁት ማለት ነው። ይታመማል፣ ራሱን ያመዋል እና ሁልጊዜ የገባ ተማሪዎቹ ከመምጣታቸው በፊት የበገና ክፍል ውስጥ ገብቶ ይደረድራል። ያ ማይግሪን ቶሎ ነው የሚለቀው። ያለባቸው ሰዎች እንግዲህ ማኑ ታውቁታላችሁ። እና ሁልጊዜ ጓደኛው ያስተውለዋል። ሁልጊዜ ቤተክርስቲያን ስትገባ የማየው ፊትና በገና ክፍል ገብተህ ስትወጣ ያለው ፊት በጣም ዲፈረንስ አለው እና ያንን በጣም እንዴት ኢፌክት እንዳለው ፊዚካሊ ራስ ምታትን የሚያህል ነገር እስኪያሽል ድረስ ማለት ነው ምስረቱ ማለት ነው። እና ያንን ነገር ያየ መጣ፣ ወደ እግዚአብሔር ቀረበ። ከምንም ነገር በላይ በዛ ጊዜ ካጫወተኝ ውስጥ በሃይስኩል ትምህርት ባለበት ጊዜ 11ኛ 12ኛ ክፍል በጣም ከባድ የሆነ ነገር ይገጥመዋል። ተስፋ ይቆርጣል። ግን ታውቃላችሁ ተስፋ መቁረጥ ከእግዚአብሔር ያርቃል። በኃጢአት መውደቅ፣ በሱስ መያዝ ወይም ደግሞ በእነዚህ በሪሌሽንሺፕ ጉዳዮች መሰበብ በየትኛው እንደሆነ አላውቅም። በጣም ተስፋ ቆርጦ በገና ማስተማር ግን ኃላፊነቱ ስለሆነ በገና ለማስተማር ይሄዳል እና ተማሪዎቹን
ጣቶቻቸውን እንዲደረድሩ እንዲያፍታቱ የሚያደርገው ጥረት ውስጥ ከምንም ነገር በላይ ከዛ እንግዲህ በገና የሚታያችሁ ከሆነ ከታች እንዚራ የምትባል ክፍል አለችው የበገናውን ንዝረት መቆጣጠሪያ ማለት ነው። እና ትንሽ ከፍ ካለ ወይ ዝቅ ካለ ንዝረት አይሰማም እና የንዝረቱን ማስተካከያው ይቺ እንዚራ ናት። ትንሽ ቆዳ ትመስላለች። ከፍ ቢል አሳያችሁ ነበር። እና አንድ ሰው በገና እየደረደረ ወይ 4 ቁጥር ወይ 5 ቁጥር አልሰማ ካለችው ወይ ድፍን ያለ ድምፅ ከሆነበት እንዚራውን የሚያስተካክለው ከፍ ዝቅ እያደረገ እና በገና ሙሉውን ስብከት ነው። እና ይሄ ልጅ 4 ቁጥር ታስቸግረዋለች። 4 ቁጥር በጣም መንዘር ያለባት በጣም የምትወጠር ቁጥር ናት እና በጣም ታስቸግረዋለች። ቢሰራው ከፍ ቢያደርገው ዝቅ ቢያደርገው ከፍ ያስቸግረዋል። መጨረሻ ላይ የሚፈልገውን አይነት ንዝረት ይሰማል። ያን ጊዜ መጀመሪያ የተማሩ ትምህርት ትዝ ይለዋል። ምንድነው? በገና ሙሉውን ቃል እግዚአብሔር ነው። ከታች አሁን ያልኳችሁ እንዚራ የተባለችው የኛ የክርስቲያኖች ምሳሌ ነው። ከላይ ያለው ቀንበር የኃያሉ የቅዱስ እግዚአብሔር ምሳሌ ነው። መቃኛዎቹ የጻድቃን ምሳሌ ናቸው። አውታሮቹ 10ቱ የ10ቱ ትእዛዛት ምሳሌ ናቸው። ገበቴው የእመቤታችን ምሳሌ ነው። ከታች ያለው መወጠሪያው የዓለም ምሳሌ ነው እና ሁልጊዜ በእነዚህ ህግጋት ውስጥ ልክ እንደ ጻድቃን እግዚአብሔርን ለመምሰል ሰላም ለመሆን ጥሩ ክርስቲያን ለመሆን ከጥሩም ክርስቲያን አልፎ ራሱ ለክርስቶስ የካደ ክርስቲያን ለመሆን ሁልጊዜ በ10ቱ ትእዛዛት የተነሳ ወደ እግዚአብሔር መድረስ እንዳለብን የሚሰብክ መሳሪያ ብቻውን ቃል እግዚአብሔር እና እንዚራ ሁልጊዜ ንዝረቱን ለማምጣት ከፍ ዝቅ ማለት እንዳለበት እሱ በህይወት ሲያልፍ ከፍታና ዝቅታ እንደሚገጥመው ተስፋ መቁረጥ እንደሌለበት ንዝረቱን የሆነ ቀን በዚህ ከፍታና ዝቅታ ውስጥ እንደሚያገኘው በዚህ በገና ተነግቶ ተምሮ ህይወቱን ይቀጥላል። አዛታይ በጣም ራሱን የማጥፋት ጨለማ ውስጥ ዲፕረስ የመሆን በጣም ብዙ ነገር አሳልፏል። ይቺ የእንዚራ ኮንሰፕት ብቻ ህይወቱን ተተርፍለታለች። ወደ አዲስ አበባ ይመጣል፣ ስራ ይሰራል። አሁን 7 ዓመት አልፎታል። ይህንን ነገር ካሳለፈ 5 ባች አስመርቋል። ብዙ ተማሪዎች ጋር ተግባብቷል። አሁን ሁልጊዜም እግዚአብሔርን ማግኘት፣ ክርስቶስን መናፈቅ፣ መጸለይ፣ ትክክለኛ ጸሎት፣ መንበረ ጸሎት የሚደርስ ጥልቅ የሆነ ጸሎትን ማድረግ ሲፈልግ በገናን ይደረድራል እና ይሄ ወንድማችን አሁን በመካከላችን ይገኛል። ማይኩን ይዞ ቆሞ የሚያወራላችሁ ዲያቆን ይባላል። ስለ በገና እንዲህ ነው ማለት የምችለው ነገር የለም። እንዳልኳችሁ ከበገና በፊት የነበረው ኢዩኤል እና ከበገና በኋላ ያለው ኢዩኤል በጣም ዲፍረንስ አላቸው። በጣም ከወንድሜ ከመምህር ኤርሚያስ ጋር ያስተዋወቀን ያግባባንም ይሄ የበገና ፍቅር ነው። በጣም ብዙ ጊዜ ሲጨንቀኝም ሲከፋኝም ኤርሚያስ ጋር ሄጄ የቢሮውን ቆልፎብኝ እንግዲህ የሚያሰማኝ የበገና ድርደራ አለ ለእኔ ብቻ የተፈቀደ እስካሁን ድረስ ሌላ ሰው ሲሰማ አላየው። ይከፍትልኛል። በጣም የምፈወሰው። ስለዚህ ሳይንቲፊክ የሆነ ሳይኮሎጂካል የሆነ ነገር ላወራላችሁ እችል ነበር። በቤተክርስቲያን የምታስተምረውን ላወራላችሁ እችል ነበር። ይህንን ከዚህ በኋላ ያሉትን ነገሮች ከዚህ በፊት የሚያሉትን ነግሯቸዋል። ግን እውነተኛ የሆነ ህይወት ምስክር ነኝ እኔ ለበገና ለመቆሜ። በጣም ብዙ ወጣቶች አሁን ስፒሪቹዋል ህይወታቸው ላይ ስትራግል ሲያደርጉ ያማክሩኛል። ምን ላድርግ ይሉኛል። ንስሐ ግቡ፣ የክርስቶስ ስጋና ደም ተቀበሉ ካልኩ በኋላ የመጨረሻው ሪኮመንድ ማድረጋቸው ነገር ደግሞ በገና ተማሩ እና የበገና አምላክ የሆነው ቅዱስ እግዚአብሔር የተመሰገነ ይሁን። በገናን የሰጠን አምላክ የተመሰገነ ይሁን። ብዙ አልችልም፣ ትንሽ ልዘርዝርላችሁ።
በጥልቀት በጣም ይቅርታ እኔ አማርኛ ትንሽ so I'm going to speak in English with protocol having already been established. This is an amazing event and it truly is an honor to be here with you, to have the opportunity even to know what a vegana is, let alone to be learning and to share my thoughts today. You are an amazing storyteller, but it was amazing. I mean, the way you narrate the story back and forth, it was literally amazing. I think you should write it. It can be a great documentary or future film, I don't know. It's amazing. Thank you. በመጀመሪያ ክቡር ታዳሚዎቻችን እውነት ለመናገር እኔ እንደዚህ ውብ በሆነ መልኩ የሁሉ ሰው ይገኛል ብዬ አልጠበኩም ነበረ። በገለኞች፣ የበገና ወዳጆች፣ በገለኞች ራሳቸው ደግሞ እንደሚሉት የምንወደው የምንሰደድለት ይላሉ። ስለዚህ ከብዙ አካባቢ እውነት ተሰዳችሁ ደክማችሁ ስለተገኛችሁ በመጀመሪያ ውድ ታዳሚዎቻችንን ማመስገን ፈልጋለሁ። ከዛ ባለፈ አሁን ያሰብኩትን ወይም ያሰብነውን ሽልማት ለመስጠት ስናስብ በመጀመሪያ የደወልነው ሰው አለ። አብዲ ይባላል። ኢትዮጵያ ውስጥ ትልቁ ከሚባሉት ቅርስ አሰባሳቢ አንደኛው ነው። ኢትዮጵያ እውነት ለመናገር የምትሳሳለት እዛ ውስጥ ያሉ እቃዎች ብዙ ቦታ የለም እውነት ለመናገር እና ለሀገር ብዙ ውለታ የከፈለ ሰው ነው። አብዲ ካለ ይህንን አሁን የምንሰጠውን ስጦታ እንድናገኝ ምክንያት ስለሆነ በጣም ስለደከመ እሱን ማመስገን እፈልጋለሁ። ሁለት ሽልማቶች ነው ያዘጋጀነው። የመጀመሪያው እንግዲህ በጣም በብዙ ድካም በጣም የቆየ በጣም ሬር የሆነ ኒሻን እጅግ በጣም የድሮ ከጃንሆይ ጀምሮ እጅግ በጣም በተከበሩ ቤተሰቦች ሲወርድ የመጣ ኒሻን ነው። ለወራት ደክመናል ይህንን እጃችን ለማስገባት። ፋይናሊ እግዚአብሔር ሀሳብ ስለሆነ ዛሬ 7 ሰዓት ተኩል አካባቢ እጃችን ደርሷል ማለት ነው። ስለዚህ ለመመሰሰር ሁለተኛው ደግሞ ያው ልጆቻቸው ጠይቀን የሚወዱትን ቅዱስ አባት በስጦታ መልክ ሰጥተናል። ስጦታ ለማዘጋጀት ስናስብ ብዙ አባቶች አእምሮአችን ላይ መጥተዋል፣ ተመላልሰዋል። ነገር ግን በገና አሁን ያለበት ደረጃ እንዲደርስ
ትልቅ አስተዋጽኦ ያደረጉ ታላቅ አባት ናቸው። መንገድ ጠራጊ ናቸው ላይ ከመንግስት ጋር በጣም ከብዙ ነገር እኔ ደግሞ ፐርሰናሊ ያው ሙያውን ስላለው እንደ ልጅ አቅርበው ደግሞ ብዙ ነገር ስለሚያውቁት ህመማቸው ድካማቸው የወፍራ ፍሬ አፍርቶ እናንተን የመሰለ ውብ በገለኞች እንዲያዩ ሆነዋል እና የቅዱስ ዳዊት አምላክ እንግዲህ የሚወዱት አምላክ ከዚህም በላይ ደግሞ ከፍ ያለውን ክብር ያሳዩት። እዛ ብዙ ሰው ለማለፍ ነው የሚሄደው። አቤልም እዛ ላይ መገናኛ እኔ እንትን ያለውን ነው ማለት ብዙ ሰው ስልሽ እንትን እንደ መንገድ አይደለም የሚያየው። እዛ ነው እዛች Let me screw it up.